بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله يدين ياو مسارتاوي ትምህርቶችን እያየን ነው አሁን ደግሞ ስለ መዋደድ እናያለን ማለት ነው እዚህ ሙስሊሞች መዋደድ የልብ ወዳጅ አድርገው የሚይዙት የሚተጋገዙት ከሙስሊሞች ጋር መሆን አለበት የልብ ወዳጅ ቅርብ ወዳጅ አድርጎ ከሃዲያንን መያዝ በሸሪዓችን አይቻልም የልብ ወዳጅም አድርገህ የምትይዘው ቅርብ አድርገህ የምትይዘው ከልብህ የምትወደው ሙስሊም መሆን አለበት ምክንያቱም አላህ Subhanahu Wa Ta'ala ለኔ ብለው የሚዋደዱ ብሎ አወድሷቸዋል እና ደግሞ ከሃዲያንን መውደድ ደግሞ እንደማይፈቀድ ቁርአን ላይ ሐዲስ ላይ ብዙ ማስረጃዎች አሉ ስለዚህ ምን ወደው ምን ጠላው ሃይማኖትን መሰረት አድርገን መሆን አለበት ይሄ ማለት ደግሞ ለከሃዲያን መጥፎ ሰው ሆን ማለት አይደለም ታማኝ መሆን አለበት መዋሸት አይቻልም ጥሩ ማድረግ አለበት እንዲያውም ሃይማኖቱን ወደውት ባህሪህን አይተው ከምትናገረው ባህሪህን አይተው ሊመጡ ይገባል ስለዚህ ይሄ ማለት ለነሱ መጥፎ ሆን ማለት አይደለም ግን የልብ ወዳጅ አርገ ቅርብ አርገ ምስጥር መታካፍለው የሚሆነው ሙስሊሞች መሆን አለባቸው ማለት ነው ከሃዲያንን እንደዛ አድርጎ መያዝ አይቻልም ነው